አሁን ለምሳሌ ሜቢ ይሄ ሊቆረጥ ይችላል። አይ እንትን ጥያቄ ስላለኝ ጠይቅ፣ ችግር የለም። ይሄ ሊቆረጥ ይችላል። ጾም ገባ። ጾም ሲገባ የሚከፍቱ ስጋ ቤቶች አሉ እና ምን የሚል ቲክቶክ ላይ ምናምን እንደውም ምን አይቻለ ገርጂ አካባቢ እንትን የሚባል ስጋ አይቆረጥም በለው። ጥሩ ሀሳብ ነው። እንትን የሚባል ስጋ ቤት ከሱ ጾም ሲፈታ እንዳገዙ። ለምን የክርስቲያን ስጋ ቤት ሆኖ በጾማችን እንትን እየሸጠ ነው፣ ስጋ እየሸጠ ነው። ይሄ ሰውዬ ቤት ተከራይቷል። ይሄ ሰውዬ ኪራይ ያለበት ህይወቱን መቀጠል አለበት። አንዳንድ ጾም 2 ወር ምናምን ይቆያል። 2 ወር ቤት መዝጋት ማለት ቻሌንጅ አሉ። ለሰራተኛ ደሞዝ መክፈሉ ለሰራተኛ የሚባረርባቸው ቤቶች አሉ። አታስገዳቸውም ስራ ስለሌለ ያንን 100 ምናምን ሰራተኛ ሊያቆያቸው። ልክ ነው ወይ? አሁን እኔ ያበሳጭ አይደለም ነው የምለው። ይኸውልህ እሱ ብቻ አይደለም እንኳን የሰውን ልክነት አሁን ኮሜንት ላይ እየገቡ ምናምን አትጾምም ወይ ምናምን የሚሉ አሁን ባለፈው የኩዳዴን ጾም ላልጾም አልችልም፣ ግን በጣም የሚያስጠላ የዛሬ 3 ወርና 4 ወር የተፖስተተ ቪዲዮ ላይ ይገባና ቀኑንም ሳይ የሚመጻደቃል። ለምን አትጾም? ይኸውልህ ሃይማኖት አስገድድ አላለህም። በፍቃዱ ይጾም ከጾመ ፍቃዱ ከከፈተ ይክፈት። እሱ የሚጠይቅበት ሌላ ወይ አለ። የሚበላውም ሰው ደግሞ ልትፈርድ አችልም። እኔ ለልጆቼ ስጋ ገዛለሁ እኮ እንዴ የ4 እና የ8 ዓመት ልጅ አጹም ልትለኝ አችልም። የታመመ ሰው ሊኖር ይችላል፣ ለዛ ሰው ትገዛለህ። የሆነው ደግሞ ሌላ ሃይማኖትም አለ። አንዳንዴ ሁሉን ነገር አንቄ ከያዝኩና ልጨቁን ስትል የበለጠ እንትኑን ማጣት ይመጣል። እኔ የምፈራው እሱ ነው። አንዳንዴ የምትጎዳው ሳይሆን ይኸውልህ እንትን ይባላል የሆነው ውሻ ራሱ ስትመታው የራስህ ውሻ በርና መስኮት ዘግተህ ማምለጫ ሰጥተው መሆን አለበት እንጂ ዘግተህ ስቀጠቀጠው መጨረሻ ራስህ ላይ ይወጣብሃል። ይሄ የሆነንም ነገር በቃ እኔ ዶሚኔት ላድርገው አይባልም። አንደኛ የብዙ ሰው መጾም ስለሚቸገር ነው። እንደኔ ይጾሙ ልብ ካለው እኔ ገና ጾም እንደምጾሙ ነገና እንደምጾሙ ስጋ ሰራለሁ፣ ከስጋ ጋር ውላለሁ፣ ስጋ ስቆርጥ ውላለሁ፣ አልበላም። ዳትሲት መጾም ይሄ ነው። እኔ ለመመጻደቅ አይደለም። ግን በየኮሜንቱ እየገባ ለምን አትጾምም ይልሃል። አንተ እንድትጾም ከተማው ላይ ስጋ መጥፋት የለበትም። ማምነው ፕሪንሲፕል ይሄ ነው። አንተ ጾም እያየህ ጾም፣ ስለ ራስህ ብቻ